ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ቃላት ምስረታ እያነበብን ቃላቶችን የምንለማመድ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። እንዲሁም ሀገር ውስጥም ሆነ ሀገር ውጭ ሆናችሁ ህፃናት ልጆቻችሁን ማስተማር የምትፈልጉ በተመሳሳይ ቪዲዮ ላይ ባለው ስልክ አናግሩን። ህፃናት ልጆቻችሁን የትም ሀገር ሆናችሁ በሚመቻችሁ ሰዓት ማስተማር ትችላላችሁ። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ። ይቺ ማናት? አ ናት። ይቺ በ ከዛችኛው ማናት? ቃ ጠበቃ 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 ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ል ናት። ይቺኛው ማናት? ሳ። ይቺ ማናት? ን ን ናት። ል ሳ ን ልሳን። አሁን እንዴት ነው የምናነበው? መጀመሪያ ላይ ፊደላትን ለይተን እናነባለን። ፊደላትን ከለየን በኋላ አንድ ላይ ያ ማለት አሁን ይቺ ማናት? ል አለን፣ ለየናት አንዷን ፊደል። ይቺ ማናት? ሳ። ይቺ ን። አሁን ፊደላትን እያንዳንዳቸው ለይን፣ በመቀጠል አንድ ላይ ማማር። ይኸው ልሳን ልሳን ልሳን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ተ ናት። ተ ከዛ ይችኛዋ መ። ይቺ ማናት? ቸ። ተ መ ተ ተ መ ቸ ተመቸ ብለን እናነባለን። ተመቸ። እሺ ወደ ቀጣዮች ወደ እነዚህ ስናል የመጀመሪያው ፊደል ማናት? እቺ በ ናት። በ ከዚች ማናት? ረ ናት። ረ እችኛው ማናት? ታ። በረታ 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 ብለናል። በረታ። እሺ እነዚህ ይቺ ማናት? ተ ናት። ተ ይችኛው ማናት? ገ ናት። ገ ይቺ ማናት? ኘ። ተ ገ ኘ ተ ገ ኘ ተገኘ 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 ብለን እናነባቸዋለን። እሺ በመቀጠል እሺ እነዚህ ናቸው። ከዚህ ጋር ያው እነዚህ ይቺ ማናት? ረ ናት። ረ ከዛ ይቺ ማናት? ዳ። ይቺኛው ማናት? ት። ረ ዳ ት ምን ይላል? ረዳት ረዳት ብለናል። ረዳት። እሺ እነዚህ ይቺ ማናት? ካ ናት። ካ ይቺ ማናት? ሪ ሪ ናት። ይቺ ማናት? ክ። ታ ሪ ክ አንድ ላይ ታሪክ ታሪክ ታሪክ። እሺ ይቺ ማናት? ደ ናት። ደ ይቺ ማናት? ረ ከዛ ይቺ ማናት? ማናት? ጃ። ደ ረ ጃ ደረጃ 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 ብለን እናነባለን። ደረጃ። እሺ እነዚህ ይቺ ማናት? ሀ ናት። ሀ ከዛ ይችኛው ማናት? ረ ረ ይቺ ማናት? ጊ
ሀረግ 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 ብለን እናነባቸዋለን ማለት ነው። በቀጣይ ወደ እነዚህ ስናልፍ እቺ የመጀመሪያው ፊደል እቺ ማናት? ፊ ናት። ፊ ከዛ እቺ ማናት? ደ ደ እቺ ማናት? ል ፊ ደ ል ፊደል 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 ብለን እናነባለን። እሺ በመቀጠል እነዚህ ናቸው። እነዚህ እቺ ማናት? ደ ናት። ደ ከዛ እቺ ማናት? ረ ናት። ረ እቺ ማናት? ሰ ደ ረ ሰ ደረሰ 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 ብለን እንላለን። ደረሰ። እሺ እነዚህ እቺ ማናት? ም ናት። ም እቺኛው ማናት? ት እቺ ማናት? ር ር ም ህ ር ምክር ምክር ብለን እናነባለን። ምክር። እሺ በመቀጠል እነዚህ ናቸው። እቺ ማናት? ቦ ናት። ቦ ከዛ ይችኛው ማናት? እቺ ር ናት። ቦ ር ይችኛው ማናት? ሳ ቦ ር ሳ ቦርሳ ቦርሳ ብለን እናነባለን። ቦርሳ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? የመጀመሪያዋ ቀ ናት። ቀ ከዛ ይችኛዋ ማናት? ረ ይችኛዋ ማናት? ጻ እስቲ አንብቡልኝ። ቀረጻ ቀረጻ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ተ ከዛ ይችኛዋ ማናት? ስ ይቺ ማናት? ፋ ተ ስ ፋ አንድ ላይ ተስፋ 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 ብለን እናነባለን። እሺ ወደ ቀጣዮች ስናልፍ እነዚህ ናቸው። እስቲ እነዚህን አንብቡልኝ። እቺ ማናት? የመጀመሪያዋ ጣ ናት። እቺ ሪ ናት። እቺኛዋ ያ አ ሪ ያ ጣሪያ ጣሪያ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ሂ ናት። ሂ ይቺ ማናት? ሩ ይቺ ማናት? ት ሂ ሩ ት ሂሩት 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 ብለን እናነባለን። እሺ ዘን እነዚህ ናቸው። ይቺ ማናት? መ ናት። መ ከዛ ይችኛዋና ማናት? ኖ ይቺ ማናት? ር መ ኖ ር መኖር መኖር መኖር። እሺ እነዚህ ይቺ ማናት? ም ይችኛዋ ጣ ይቺ ማናት? ኔ ም ጣ ኔ ምጣኔ ምጣኔ ምጣኔ። እሺ ይቺ ማናት? አ ናት የመጀመሪያው አይደለ? አ ከዛ ይቺ ማናት? ይ ይችኛው ማናት? ን አንድ ላይ አይን አይን ብለን እናነባለን ማለት ነው። እሺ ወደ ቀጣዮች ወደ እነዚህ ስንመጣ ይቺ ማናት? ል ናት። ል ዘን ይቺ ማናት? ሳ ይቺ ማናት? ን
ልሳን ልሳን ልሳን። እሺ እነዚህ ይቺ ማን ናት? ሰ ይቺ ማን ናት? ተ ይቺ ማን ናት? ና ፈ ተ ና ፈተና ፈተና። እነዚህ ይቺ ማን ናት? ህ ናት ህ ይችኛዋ ሊ ናት ህሊ። ከዛ ይቺ ማን ናት? ና ና ህሊና ህሊና ህሊና። እሺ ወደ እነዚህ ስናልፍ ይቺ ማን ናት? ፍ ከዛ ይችኛዋ ማን ናት? ት ይችኛዋ ደግሞ ማን ናት? ህ ሶ የመጀመሪያዋ ይቺ ማን አልናት? ህ ናት። ከዛ ይችኛዋ ት ይችኛዋ ደግሞ ህ ነው። ፍትህ ፍትህ ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ይቺ ማን ናት? እ ናት እ። በመቀጠል ይቺ ማን ናት? ር ናት። ይቺ ህ እ ር ህ ቅርብ ቅርብ ብለን እናነባቸዋለን ማለት ነው። ቅርብ። በዚህ አይነት መንገድ መለማመድ መጀመሪያ ፊደሎችን መለየት፣ ፊደሎችን ከለያችሁ በኋላ ደግሞ እንዴት ይነበባሉ የሚለውን አገጣጥማችሁ ፕራክቲስ ማድረግ መለማመድ በአጭር ጊዜ ብቁ እንድትሆኑ ያደርጋችኋል። ከዚህ በተጨማሪ የበለጠ ደግሞ በአጭርና በትንሽ ጊዜ ብቁ አንባቢና ጸሐፊ ለመሆን ቪዲዮ ላይ ባስቀመጥነው ስልክ ወይም በዋትስአፕ በቴሌግራም ያናግሩን። በኦንላይን እናስተምራለን። በኦንላይን ተምራችሁ በአጭር ጊዜ ብቁ አንባቢና ጸሐፊ መሆን ትችላላችሁ። እንዲሁም ደግሞ ህጻናት ልጆቻችሁን ማስተማር የምትፈልጉ ወላጆች ቪዲዮ ላይ ባስቀመጥነው ስልክ አናግሩን። ሀገር ውስጥም ሆነ ሀገር ውጭ ሆናችሁ ልጆቻችሁን በኦንላይን ማስተማር ትችላላችሁ። ለዛሬ ይዤላችሁ የመጣው ትምህርታችን ይህንን ይመስል ነበር። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።